ቡና ከተነሳ ካፋ፣ ካፋ ከተነሳ ቡና አይረሳም። ሰላም ሰላም፣ እንደምን አላችሁ? እኔ አብርሃም ነኝ። ይህ ደግሞ ጉርጉቶ ሚዲያ ነጉ። ይህ ቪዲዮ ከተመቻችሁ ፎሎ፣ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ ማድረግ እንዳትረሱ። ይመቻችሁ። አሁን ወደ ታሪኩ እንግባ። ዛሬ ወደ ዓለማችን እጅግ ተወዳጅ መጠጥ መገኛ ወደሆነ ወደ ለምለም የካፋ ደጋማ ምድር በታሪክ እንጓዛለን። በኢትዮጵያ ደቡብ ምዕራብ ክፍል የምትገኘው ካፋ በአንድ ወቅት ታላቅና ውብ መንግሥት ነበረች። ቡና ለመጀመሪያ ጊዜ የተገኘበትና ወደ ዓለም የተሰራጨበት ቦታ በመሆኑ በታሪክ የቡና እናት ተብላ ትታወቃለች። እንደ አፈ ታሪክ ከሆነ ቡና የተገኘው በ9ኛው ወይም በ10ኛው ክፍለ ዘመን አካባቢ ነው። ካሊዲ የሚባል አንድ ወጣት እረኛ ፍየሎቹ አንድን ቁጥቋጦ ቀይ ፍሬ ከበሉ በኋላ እንደማይተኙና እየዘለሉ ሲደንሱ አስተዋለ። ካሊዲ ተገርሞ እነዚህ ፍሬዎች አስገራሚ ኃይል እንዳገኙት ተረዳ። ካሊዲ ፍሬዎቹን ወደ አካባቢው መነኮሳት ይዞ ሄደ። መጀመሪያ ላይ ተጠራጥረው ነበር፣ ነገር ግን ብዙም ሳይቆይ ፍሬውን ቆልቶ ትኩስ መጠጥ ማዘጋጀት ተማሩ። ከዚያን ጊዜ ጀምሮ ቡና ሕጋዊ መጠጥ ብቻ ሳይሆን መንፈሳዊ መሠረት ያለው ሆኖ ቀረ። ከቡና ከካፋ ተነስቶ በደቡብ ኢትዮጵያ በኩል ወደ ሐረር ተጉዟል። በ15ኛው ክፍለ ዘመን ደግሞ በየመን እና በአረብ አገሮች በኩል ወደ መካከለኛው ምስራቅ ተሰራጨ። ከዚያም ወደ ጣሊያን፣ ፈረንሳይ፣ በመጨረሻም ወደ አሜሪካ ደረሰ። ዛሬ ቡና በዓለም ላይ በንግድ ከሚዘዋወሩ ምርቶች አንዱ ነው። ምንም እንኳን ቡና ዓለም አቀፍ መጠጥ ቢሆንም መነሻው ግን ኢትዮጵያ ውስጥ የሚገኘው የካፋ ክልል ነው። ቡና ከመጠጥ በላይ ነው። የኢትዮጵያ ባህል፣ ታሪክ እና መንፈስ ወሳኝ አካል ነው። ስለሰሙን እናመሰግናለን። ቪዲዮዬ ከተመቻችሁ ሼር አድርጉ። ይመቻችሁ። መልካም ቆይታ። ቻው።